በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸልሟል። ቲክቶከሩ በቁጥጥር ስር መዋሉን የአዲስ አበባ ከተማ ፖሊስ መምሪያ አስታወቀ። ከሰውነትሽ የምትወጁ ክፍል ምንድነው? ከአይንሽ ካፍንጫሽ ከሚል አይኔን ወደዋለሁ። እሺ ኪኒሲ ከአይኖ እንዳለሽ አንቺ እስቲ። በዚህ ሰዓት በተሰማ ሰበር መረጃ መሰረት በቲክቶክ ስሙ ሞን ወይም ደግሞ ናትናኤል በመባል የሚታወቀው ግለሰብ በቁጥጥር ስር መዋሉ ተሰማ። አንድም ቀን እንደዚህ ይሆናል ብዬ አስቤ አላቅም። እባካችሁን እርዳታ ላይ የምትሰሩ ቲክቶከሮች በቻላችሁት መጠን ትኩረት ላለመሳብ ሞክሩ። እንደምን አለ? ሰላም ነህ? መጀመሪያ ላደረከው ነገር በጣም አመሰግናለሁ። በመቀጠል ወርቁ ፋውንዴሽን እስከ 200 ሚሊዮን ባጀት ይዟል ለዚህ ለተቸገሩ ኢትዮጵያውያኖች ለመርዳት። አሁን አንተ ሄደህ ለጎበኛው በዚህ ሰዓት መዋጮ የምታደርጉበት ግን 15 ሚሊዮን ብር ገቢ ያደርግላችኋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። እናመሰግናለን። አጨብጭብ 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 ወይኔ 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 ስለሚቻል አልጨረስኩም። አንድ ጊዜ እንጨርሰው እንዳለ ነው የምናቋቁመው ሁሉንም። እሺ እሺ፣ ያንተም ሰርፕራይዝ ስላለ አንድ ላይ እንስማው። እሺ ራስ አሳቀኝ። ማን ነው? ቀጥይ ፈልገው ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። ይሄንን ነው የምፈልገው። አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸልሟል። ቦም ሻካላካ አረ በቃ ከዚህ በላይ ለድርጅታችን ያደረገልን ነገር፣ ለአግማሽ ኢትዮጵያ ያደረገልን ነገር በጣም ታሪክ የማይረሳው ነገር ነው። አቋቁመን ነው ይህንን ነገር የምናሳየው። አቋቁመን ማህበረሰባችንን አቋቁመን ነው እናንተ የምናሳያችሁ። በጣም ነው የምናመሰግነው። ወዳይ እኔ ልቤ እየመታ ነው። ውዴ ቀጣለ እንዴ? ቀጣለ ጋይስ ቮይሱን ልጨርሰው እኮ አለ ማለት ነው ውዴሽ። ታታሪ ወጣቱ ነው የልጆች አርአያ እንድትሆን በማድረግ ነው፣ በማሰብም ነው። ሰውን ለመርዳት የሚያስፈልገው ሃይማኖት፣ ብሔር፣ ማንነት ሳይሆን ችግሩ ላይ ብቻ በማሰብ ለተቸገሩት መድረስ ወሳኝ ነገር ነው። ይህንን በሁሉም ጭንቅላትና በሁሉም ኢትዮጵያዊ አመለካከት ውስጥ መግባት አለበት። ችግርተኛን መርዳት በዚህ ሰዓት ካለን ማካፈል ለሁላችንም ጥቅም ይኖረዋል። እግዚአብሔር ይጠብቅ። ወደፊትም አብሬያችሁ ነኝ። ምንም ችግር የለውም፣ ይስተካከላል በተለያየ ነገር። አመሰግናለሁ። ሞራል ሁለተኛውን ቮይስ ልክፈተውና ከያዝነው ባጀት ተቀንሶ የሚሰጠው 15 ሚሊዮን ብር ደብረ ብርሃን ብቻ ለሚገኙ አንተ ለጎበኛቸው እንደሆነ መታወቅ አለበት። እዚህ ውስጥ ያላችሁ 13,000 ኦልሞስት 14,000 ሰዎች ታላቁን አባታችንን ወንድማችንን ጋሽ ወርቁ አይተነውን በማመስገን ኮመንት ላይ እግዚአብሔር ረጅም እድሜና ጤና እንዲሰጣቸው ከክፉ ሁሉ እንዲጠብቃቸው ምኞታችሁን ፍቅራችሁን በኮመንት ግለጹ። እግዚአብሔር ያክብርልን፣ ኑርልን ጋሼ፣ ክፉ አይንካክ፣ እድሜና ጤና ይስጥልን። ብዙ ሰዎች የልጅ አዋቂ ይሉታል። ላይቭ ላይ የሚያገኙት ወይም ኢንተርቪው የሚያደርጉት ሰዎች ደግሞ እጅግ በጣም ሳቂታ፣ ቀልደኛ፣ ለጨዋታና ለተረባም የሚቀድሙ የሌለ ታዳጊው ልጅ ልባሙ ይሉታል። ጓደኞቹ በፍቅር ታኩሬ እያሉ ይጠሩታል።
ታዲያ በአንድ አጋጣሚ ነበር ከወዳጆቹ ጋር ወደ ደብረ ብርሃን ጎራ ያለው። እዛም አካባቢ እንደደረሰ ተፈናቀለ ወገኖቻችንን መመልከት ነበረበትና እነሱንም ያህል የተሰጠው ፍቅር እጅግ በጣም አጃይብ ነው። ወገኖቹ ሲመለከት ደግሞ ያሉበት ነገር ትንሽ አሳሳቢ ይሆንበታል። ለዚህም ካሉበት ነገር ከገላገላቸው ወይም ከረዳቸው በሚል እነሱ ለማገዝና ለመደገፍ ቀን ቆርጦ ቀጠሮ ይዞ ዛሬ ወገኖቻችን የምንረዳበት ለነሱ ትንሽ የሚሆን ነገር የምንሰጥበት ቀን ነውና ቤቴ እንዳትቀሩ ተገኙ። ሰብአዊነት የሚሰማችሁ ሁላ እነዚህ የተፈናቀሉ ወገኖቻችን እኛም ከጎናችሁ አለን። ምንም እንዳይሰማችሁ ማለት አለብን። መጎብኘት፣ ማየት፣ ሄደንም ማጉረስ ካለብን ማጉረስ አለብንና እንዳትቀሩ ቤቴ ጋብዣችኋለሁ እያለ ይገኛል። ዛሬ ታህሳስ 15 2018 ዓ.ም ከ2 ሰዓት ተኩል ጀምሮ ሁላችሁም ተገኝታችሁ የበኩላችንን እናድርግ፣ ወገኖቻችንን እንርዳ። እናንተም ከዚህ ልበቀና ታዳጊ ጋር ለመልካምነት መትመማችሁን መገኘታችሁን እንዳትረሱ። ከአቅሙ በላይ ያሰበውን ከአቅሙ በላይ እንዲሮጥ እንርዳው እላለሁ። ይህ የሚኖር ሕይወት ነው። ሰላም ባንዲራውን አሸንፈናል። እንኳን ደስ ያላችሁ ሁላችሁንም በጣም ነው የማመሰግናችሁ። በጣም አላህ ያክብርልኝ። ገና ብዙ ነገር አለ እና እወዳችኋለሁ በጣም። ለውጣ ነው አሁን በጣም ይቅርታ። ቻው። An example for the people back home. And as you know, I'm from Ethiopia. We are on the way to change the image of our country. And if you think you know Ethiopia, believe me, you don't. So please come and visit our new Ethiopia. And thank you so much. በህይወቴ አንድም ቀን እንደዚህ ይሆናል ብዬ አስቤ አላውቅም። እባካችሁን እርዳታ ላይ የምትሰሩ ቲክቶከሮች በቻላችሁት መጠን ትኩረት ላለመሳብ ሞክሩ። የእርዳታ ጉዳይ በመጣ ቁጥር የሚያሳስበኝ ትልቁ ጉዳይ የቲክቶከሮችና የአርቲስቶች ሁኔታ ነው። ኦፍኮርስ እርዳታ ማድረጋችሁ፣ በእርዳታ ላይ መሳተፋችሁ የሚያስመሰግን ትልቅ ተግባር ነው። ነገር ግን በእርዳታ ቦታ ላይ ስትገኙ፣ እርዳታ ስታደርጉና ሰዎችን ስትረዱ በቻላችሁት መጠን ትኩረት ላለመሳብ ሞክሩ። በየጊዜው እርዳታ በመጣ ቁጥር ኮሜንቱ እና ሶሻል ሚዲያው እንዳለ የሚሆነው እርዳታውን ወደ ጎን ይተውና እርዳታ ላይ የሚሳተፉ ቲክቶከሮች ላይ አፍ መክፈት፣ እንከኖችን ማውጣት ነውና እናንተም በቻላችሁት መጠን እርዳታ ላይ ስትገኙ ስርዓታችሁን ይዛችሁ ትኩረት የማይስብ ነገር ልብስ ሊሆን ይችላል፣ ሜካፕ ሊሆን ይችላል፣ አነጋገር ሊሆን ይችላል፣ ተግባሮቻችሁ ሊሆኑ ይችላሉ። በቻላችሁት መጠን ተፈጥሯዊ ለማድረግ ሞክሩ። እዚህ ጋር ህዝቡ ተቸግሮ ህዝቡ እየተረዳ እያለ ይህንን አጀንዳ ቁጭ አድርገን ትኩረታችንን ቲክቶከሮች ላይ የምናደርግ ከሆነ ትኩረታችንን አርቲስቶች ላይ የምናደርግ ከሆነ ነገሩ እየተበላሸ ነው የሚሄደው። እኛም በቻልነው መጠን ትኩረታችንን እርዳታው ላይ እናደርግ። እርዳታ ላይ የምትሰሩ ልጆችም በቻላችሁት መጠን ትኩረቱ እናንተ ላይ እንዲሆን ሳይሆን እርዳታው ላይ እንዲሆን ትኩረት የሚስብ ነገር አታድርጉ። እጅ የሚያስቆረጥም ፈዋ ርላሽ አረ ጨምር ማን ጨምር እንዴ
አዎ አንተ አረ በምን ቅጽበት ነው ያስጠላኝ መብላት ይሾን ለምንድን ነው መብላት ያስጠላኛውን እንዴ ሁሌ ስጨምር ነው እንዴ አረ በስመ አብ አረ በስመ አብ ቲክቶከሩ በቁጥጥር ስር መዋሉን የአዲስ አበባ ከተማ ፖሊስ መምሪያ አስታውቋል። በቲክቶክ ስሙ ሞን ወይም ደግሞ ናትናኤል ባደግ ገብረ የተሰኘውን ግለሰብ በቁጥጥር ስር አውሎ ምርመራ እያካሄደ መሆኑን የአዲስ አበባ ፖሊስ አስታውቋል። በተለያዩ ማህበራዊ ገጾች ላይ በተለይም ደግሞ በዩቲዩብ እና በቲክቶክ ፕላትፎርም ላይ በቀጥታ ከማህበረሰቡ ባህል፣ ሞራልና እሴት ተቃራኒ የሆኑ መልእክቶችና ንግግሮችን በቀጥታ ሲያደርግ ነበር። በተለይም ደግሞ ልቅ ጾታዊ ግንኙነቶችን የሚያስፋፋ እንዲሁም ደግሞ የሚያበረታታ ልቅ የሆነ ንግግርን አድርጓል። እንዲሁም ደግሞ በተለምዶ የማይነገሩ ጾታዊ ግንኙነት ጋር የተያያዙ ቃላቶችን በቀጥታ ያስተላልፍ ነበርም ሲል ፖሊስ አሳውቋል። ይህ ግለሰብ እንግዲህ በቁጥጥር ስር ውሎ ምርመራ እያካሄደበት እንደሆነ የአዲስ አበባ ከተማ ፖሊስ መምሪያ አስታውቋል። በሌሎች አዳዲስ መረጃዎች በድጋሚ መልሳሌ ፕላስ ምልክቷን ተጭናቸው ቤተሰብ ሁኑ። መልካም ምሽት። በዚህ ሰዓት በተሰማ ሰበር መረጃ መሰረት በቲክቶክ ስሙ ሞን ወይም ደግሞ ናትናኤል በመባል የሚታወቀው ግለሰብ በቁጥጥር ስር መዋሉ ተሰማ። ከህብረተሰቡ ባህል፣ ሞራልና እሴት ተቃራኒ የሆኑ መልእክቶችን በማህበራዊ ሚዲያ ሲያሰራጭ ከነበሩ ግለሰቦች እንግዲህ አንዱ የሆነውን ነዋሪነቱ በነፋስ ስልክ ላፍቶ ክፍለ ከተማ ወረዳ 6 የሚገኝ ናትናኤል ባደገ ገብረ የተባለን ተጠርጣሪ በቁጥጥር ስር የዋለው የማህበራዊ ሚዲያን በመጠቀም በንግግር ልቅ ጾታዊ ግንኙነትን የሚያበረታታና የሚያስፋፋ አጸያፊ መልእክቶችን ሲያሰራጭ በመቆየቱ መሆኑ ገልጿል። በዚህ ጉዳይ እናንተስ ምን ትላላችሁ? ሀሳባችሁን አጋሩኝ። ወቅታዊ ተጨማሪ መረጃዎችን ለማግኘት ፎሎ ያደረጋችሁ ቤተሰብ ሆናችሁ አዘ በቲክቶክ ስሙ ሞን በሚል የሚታወቀው ግለሰብ በቁጥጥር ስር ውሏል ተብሏል። በማህበራዊ ሚዲያ ላይ ቲክቶክ እና ዩቲዩብ ላይ የህብረተሰቡን ስለ ምግባርና ባህል የሚጋፉ ይዘቶችን ሲያሰራጭ የነበረው ግለሰብ በቁጥጥር ስር መዋሉ ነው የታወቀው። የአዲስ አበባ ፖሊስ ባወጣው መግለጫ መሰረት እንግዲህ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 6 ነዋሪ ሆነው ናትናኤል ባደግ ገብሬ ወይም ደግሞ በተለምዶ በቲክቶክ ስሙ የምናውቀው ሞን መታሰሩን የተገለጸው የታሰረባቸው ዋና ዋና ምክንያቶች ለማየትም ሆነ ለመስማት የሚቀፉ በንግግር ሊገለጹ የማይችሉ አጸያፊ ቃላትን በመጠቀም ይዘቶችን ማሰራጨቱ፣ ልቅ የጾታ ግንኙነትን የሚያበረታቱና የሚያስፋፉ መልእክቶችን በተደጋጋሚ ለተከታዮች ማቅረቡ፣ በተለይም በታዳጊ ህጻናት ስነ ልቦናና ሞራል ላይ ከፍተኛ አሉታዊ ተጽዕኖ ማሳደሩን የተጠቀሰው ፖሊስ በአሁኑ ወቅት በግለሰቡ ላይ ምርመራ መጀመሩን ገልጾ የይዘት ፈጣሪ ነን በማለት የኢትዮጵያውያን እሴትና ባህል ውጭ የሆኑ ቪዲዮዎችን የሚለቁ ዜጎችም ተመሳሳይ እርምጃ እንደሚወስድም አሳስበዋል ማለት ነው። መረጃው የተገኘው ከአዲስ አበባ ፖሊስ ነው። እንዴት ነሽ? ሌናት አለን። ስንት ዓመትሽ ነው? 19 ስንት ዓመት ነው? ውይ እኔ ታላቅሽ ነኝ በጣም። እኔ ወደ 29 ዓመት ልገባ እየተንደረደርኩ ነው። 4 ወር ነው የቀረው። ናይንቲስ ጎልደን እንዴት ነህ? ቴንክ ዩ ለሚሽ ኦልሞስት በ10 ዓመት በልጥሻለሁ። እንዴት ነው? ዊርድ ነው አሁን በ10 ዓመት የሚበልጥሽን ሰው ማውራት ማለት ዊርድ ነው፣ ግን ሜቢ እኔ 29 አንተ 39 ብትሆን ዊርድ አይደለም። ያ አሁን 19 ስለሆነች ነው ዊርድ የሆነው። ያ አሁን ገና ሊጋል ነው። ያ ቅርብ ጊዜ 19 ሆንሽው? ያ ኦክቶበር ላይ ጥቅምት ላይ እኔ ነሐሴ ላይ ነው 29 የሆነው። ገና ሊሞላክ ነው። ከዚህ በፊት በ10 ዓመት የሚበልጥሽ ሰው ጋር ሪሌሽንሺፕ ጀምረሽ አታውቂም? ከኔ ጋር ትጀምሪያለሽ። ችግር የለም። ኤጅ ዲፈረንሱ ትልቅ ነው። አይ ነው ኤጅ ዲፈረንሱ እኮ በተለቀ ቁጥር ወንድ ልጅ ሞር ማቹርድ እየሆነ ነው። ውሸታም እየተባልኩ ነው። አይዞሽ አፈር ልብላልሽ። እኔ በ9 ዓመት እኮ ነው የሚበልጥሽ። አንቺ 19 እኔ 28። ያ ግን ምን ይባላል መሰለህ፣ አክቹሊ ሴቶች ከወንዶች በፊት ነው ማቹር የሚሆኑት። ስለዚህ ከኔ በፊት ማቹርድ ሆነሻል አንቺ አሁን። እንዲህ መሰለህ ሴቶች ከወንዶች በ6 ዓመት በፊት ነው ማቹር ይሆናሉ ነገር ነው። እንደዛ ነገር ሎጂኩ እንደዛ አላለቀ። ስለዚህ 22 ዓመት ሲሆንሽ ነው እንደዛ ከሆነ ከኔ እኩል የምትሆኚው። አሁን 19 ሲሆንሽ አንቺ ከኔ እኩል 3 ዓመት ይቀርሻል። እሱን ታዩና ባለትዳር ነሽ ወይ ፍቅረኛ አለሽ? ባለትዳር ነው ያለኝ። ፍቅረኛስ? አይ ነው ቢኒ ፋንት ቴንኪ 10 ይቀርሃል። ቢኒ ፋንት እንደሱ አይነት ላክ። እሺ 10 ላክ። አሁን ፊዚካል አይደለም በአስተሳሰብ ነው እድሜ ጋይስ። ፊዚካሊ ትልቅ ሲሆን እድሜ ይጨምራል ማለት አይደለም። የሚያምር ሰውነት ነው ያለሽ። ባይዘው በዚህ አጋጣሚ ዩር ፌስ ካርድ ራሱ ያበደ ነው ምናምን፣ ዩር አይ ግላስ ምናምን ላይክ እኔም ወዶ አይነት ነሽ።
እና ትምህርት የተማርሽ ነው ኮሌጅ? የት ዩኒቲ? አይ ሌላ ቦታ ቅድስተ ማርያም ወዲ ስራ ነው የምሰራው። እኔ ሰራተኛ ነኝ አማሬ፣ እኔ ሰራተኛ ነኝ። አዎ that's good to know, that's good to know። ከቤተሰብ ጋር ነው የምትኖሪው? አዎ። እንዴት ነው ብቻሽን ለመኖር ፕላን የለሽም? ሜቢ ኔክስት ይር ሙቭ ማድረግ ፈልጋለሁ ግን ዝም ብሎ አፓረንት ቢኒፋንት ጤንቺ 8 ነው የሚቀረው። ቢኒፋንት 8 እንደሱ አይነት ስለሽ ስልጠና ምናምን ኔጋ መምጣት ትችላለሽ። በቃ ችግር የለም መጣለሁ። ሶ ኔክስት ይር ነው የምትቀጠሪው? ስራ የምትጀምሪው? የሚል ሀሳብ አለኝ ካገኘው እንግዲህ። አይ ጥሩ ጥሩ። ምንድነው ፕሮፌሽንሽ ያንቺ? ገና ለካው ነው ፈርስት ይር ነው። ምን ትምህርት ነው የምትማሪው? ሶሻል ፈርስት ይር ነው ኮመን ኮርስ። ይሁንሽ። ሰው መቼ ነው ፍሪ የምትሆኚው? እራት መጋብዝሽ? እራት አንቺ ልጅ ነሽ ወይ? ስትሮንግ ወርድ ተጠቀምኩኝ። መቼ ነው ወይ እንትን ኬክ መጋብዝሽ? እስኪ እናያለን፣ እነግራለሁ። ሲመቸኝ ትጋብዘኛለህ። ከሰውነትሽ የምትወጂው ክፍል ምንድን ነው? ከአይንሽ፣ ከአፍንጫሽ፣ ከምን? አይኔን ወደዋለሁ አክቹሊ። ኪኒሲ ወይ ከአይኖ እንዳለሽ አንቺ እስቲ አይኔን ወደዋለሁ። ጥርስሽም ያምራል ግን አንተ ምን እንትወጣለህ? ካንቺ ኖ ከራስክ ከኔም ከራስክ ማሽ። እሺ ከራሴ ጥርሴ ካንቺ ምን ይመስልሻል? እኔ ካንቺ ልወድ የምችለው ነገር ምን ይመስልሻል? I don't know አንተ ንገረኝ እንጂ። ያለፈ ፍቅር ያጠፋኝ ደስታ ስንቅ ሆነኛል ያንቺው ትዝታ አይሻልም የለመደሽ ቆኔ ባንቺ ልጨክን አልችልም እኔ። ብራቮ። በሱ ፍቃድ አንድ ጨምርልኝ እስቲ። ጽጌረዳነት ጽጌረዳ ጽጌረዳነት ጽጌረዳ አልወድም ማሊት ወርቃ ሜዳ አልወድም ማሊት ወርቃ ሜዳ እየጠራኋት አትሰማኝም እየነገርኳት ልቤንም እቱ መንገድ ሼም ነው ስንቴ ልንገርሽ ሀሳቤን ያማረ ፍሬ የማይበላሽ እቱ መንገድ ሼም ነው ስንቴ ልንገርሽ ሀሳቤን። ነይ በሏት ኧረ ነይ በሏት የዋና ስጠፋ እንዲልያት ሚስጥሯን አካፍላኝ የልቧን ገበና ታሳዝነኛለች። ምን ባክሽ በፊት የነበረው እኮ ቤት ገዝቶላ ነው የወጣው። አዎ ይሄ ግን ተስፋ ያለው አይመስለኝም ባክሽ። እኔን ራሱ አንገሽግሾኛል። እንዴ? አዎ እንዴ እዚህ ነህ እንዴ? እኔ ነው እስኪ መልሼ ልደውልልሽ። እኔ ነው? ማን ጠራክ? እኔ ነው ተስፋ የለውም ያንቺ። ማን ነው እንደዛ ያለ? ምን ሆኖ ነው ልጁ? ስልክ ይሄ ተስፋ የለውም አላንቺ። ኧረ እኔ ምን አንተን አይደለም እባክህ። እየዋሸሽኝ። እኔ እንኳን ንገርሽ ሰሞኑን ይሄ ቤት ለቅቄልሽ እሄዳለሁ። ምን አገኘ ደግሞ? ያገኘሁትማ ጊፍት ሪል ስቴት ነው። በሪል ስቴት ዘርፉ ግንባር ቀደም ከሆነው ጊፍት ሪል ስቴት ለልጅ ልጅ የምተላለፈውን ቅርጽ ያኑሩ ስንለው ነባር ሳይታችንን ወቢ በማድረግ ነው። 3 ግዙፍ መንደሮችን ገንብተን አሁን ደግሞ ለገሃር ግንባታቸውን 90% ከተጠናቀቁ እና እንዲሁም ደግሞ ሌሎችን ቢልዲንጎችን በጥራትና በጥንቃቄ እየገነባን እንገኛለን። በለገሃር በሲኤምሲ በተክለ ሃይማኖት በ22 መኖር ይፈልጋሉ? ፈጥኖ ይደውል። 20% ለባህል እንዲሁም ደግሞ 5% ቅድመ ክፍያ 45% በባንክ ብድር አዘጋጅተናል። ይሄ ሁሉ ከተማ ነው? አረ ጊፍት ሪል ስቴት ነው ይሄ ሁሉ
ቴክስት እኮ አላከልኝም። ልላክለት እንዴ? ኧረ ሳይጽፍልሽ እንዳትጽፊ እንዴ። ግን ናፍቆኛል በጣም። ኧረ መናናቀለው የሚሆነው እንዳትጽፊለት አደራ። ምንድነው የምትያት አንቺ? ማፋታት ነው እንዴ? ከናፈቃት ተመለሰለት ምን ችግር አለ? ይሄ እኮ ውድድር አይደለም እኮ። ለምን ተገናኝተው አይሮጡም ውድድር ከሆነ? ከናፈቃት ትደውል፣ እሱም ይሆናል ተመቸው ይሆናል ስራ ላይ ሊሆን ይችላል። ይሄ ፉክክር፣ አጉል ፉክክር ውስጥ ለምን ትከቻቻለሽ? እንዳትጽፊለት። አይ እንዳንቺ ብቸኛ ሆና እንድትቀጥል 3 አመት ያው አልበረክት ያለሽ ሰው እኮ እንደዚህ አይነት አስተሳሰብ ስላለሽ እኮ ካልመለስ አልመለስም ካልጻፈ አልጽፍም ምናምን ላኪለት። አንቺ ከናፈቀሽ ናፍቀኛል በቃ ውስጥሽ ያለውን ነገር ንገሪ፣ ገባሽ? ካልሆነ እሱም ስትጠፊበት ያው ሌላ ነገር ላይ ይችላል፣ ገባሽ? ወንድ ተወዷል ደግሞ አሁን በክፍፍል ራሱ ብንከፋፈል 77 ነው የምትደርሱን አሉ፣ ገባሽ? 77 ደርሶን ሀፋፉላለው ተብሏል፣ ገባችሁ አይደል? አሁን እጃችሁ ላይ ያለውን ነገር ኮንትሮል ዩርሰልፍ አዘርዋይስ ዊን ኢንስትሩሜንታል ሜን ቫሪያብል የሚባል ነገር አለ። ሰላም ሰላም፣ ከየት ነው? ቀበሌ ሂጂ ዘይት ልገዛ መታወቂያህን ትበሳለህ አላሉኝም? እሺ። አይ ለ1 ሊትር ዘይት መታወቂያ በሱ ከሆነማ 5 ሊትር ዘይት ቢሆን ኖሮ ጆሮአችንን ነበር በሱ አልኳቸው። ይገርማል። ዛሬ ከማን ጋር ነኝ? ከማን ጋር ነኝ? እኔ አንተ ጋር። እሺ የመጀመሪያው ጥያቄያችን ቫላንታይንስ ዴይ ምንድን ነው? ቫላንታይንስ ዴይ መሬት ነው ቫላንታይንስ ዴይ። በጣም አሪፍ። እሺ እድሜክ ስንት ነው? እድሜክ ስንት ነው? 22። ከዛሬ 7 ዓመት በፊት ብትወለድ ኖሮ እድሜ ስንት ይሆን ነበር? እድሜ ስንት ይሆናል አሁን? 19 1994 ዓመት ይሆን ነበር። ከ7 ዓመት በፊት ብትወለድ ኖሮ እድሜ 1994 ይሆናል። ጋዴም ሺ በጣም አሪፍ። እሺ ጸጉር ያምራል። ቴንክ ዩ። ጸጉር ያምራል። ምን ይባላል? ስማ የሆነ ጉዳይ እኮ አጋጥሞኝ ብር ፈልጌ ነበር። በእናትህ ብር ፈልጌ ነበር። ዘማ አንቺ ብር ፈልጌ ነበር። በጣም የሆነ ጉዳይ አጋጥሞኝ ነበር። ብር ፈልጌ ነበር። ቁጭ በይ ቁጭ 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 የደስታማ ነው። በጣም ደስ ይላል። በጣም